እንኳን አደረሳችሁ አደረሰን። ዛሬ እንግዲህ 300 ሺህ የገባንበት እንዲሁም ደግሞ አንደኛ ዓመት የሞላንበት ክብረ በዓላችን ነው። እንግዲህ ይሄን ሁሉ ጊዜ ለአንድ ዓመት ያህል እንግዲህ ጽናት ድራማ ከኦዲየንስ ጋር አብሮ ቆይቷልና እስከ ዛሬ ድረስ አብራችሁን ስለነበራችሁ ድራማችን እየተከታተላችሁ ይሄንን አስተካክሉ፣ ይሄ ጎደለ፣ ይሄ ነገር አሪፍ ነው እያላችሁ ታበረታቱን የነበራችሁ ተመልካቾቻችንን ከልብ በጽናት ድራማ ክሩ ስም ከልብ እናመሰግናለን። ከእንግዲህም ደግሞ 1 ሚሊዮን እንደርስና እናከብራለን ብዬ አስባለሁ። በጣም እናመሰግናለን። ኪራ እንግዲህ ተደበደበ። ጽናትም ኪራ ወድቋል ብሎ ጠርቷት ነው እንግዲህ እየሮጠሽ እየሄደች ያለቀው። እውነት በጣም ነው የሚያሳዝነው። እንግዲህ እንደዛ አድርጎ አንተ ስምህ ተበላሽቷል ከዚህ በኋላ ምናምን ብሎ እንግዲህ አሸብር ነው ብሎ በነገራችን ላይ ስሙ ማለት ነው። እና እንግዲህ ኪራን ወገባ ዛላው ቁርጥ አድርጎ አስቀምጦልናል ማለት ነው። ለዚች አቅምሽ ነው ኪራዬ፣ በቃ ምላስሽ እንደሚረዝመው አይ ኪራ እኮ ይቺ ትቢቱ ማለት ነው። ይሄ ትቢት ውጥር የሚያደርገው ነገር እኮ አያዋጣውም። ይኸው መጨረሻ ላይ እንደዚህ አድርጎ ዘርሮታል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች እንኳን በሰላም መጣችሁ ብያለሁ። እንግዲህ ተወዳጁ የጽናት ድራማ በተለመደው ሰዓት ተለቋል። ትናንትና ምነ ጽናት እንግዲህ በመጀመሪያ በመግቢያ ቪዲዮ ላይ እንዳስገባውላችሁ እንዳያችሁት የ300 ሺህ ሰብስክራይበር እንትናቸውን አክብረዋል። በዛ ላይም ደግሞ የጽናትን ድራማ ከጀመሩ አንደኛ አመታቸው ነበረ። በዛውም ደግሞ የ300 ሺህ ሰብስክራይብ እንትናቸውን አክብረዋል። በጣም ነበር ደስ የሚለው የእውነት እና ተወዳጅነትን እንዳሉት እኛም ደግሞ እንግዲህ እንኳን ደስ አላችሁ በርቱ ብለናቸዋል ማለት ነው በኮሜንት እና በጣም ነበር ደስ የሚለው። እንግዲህ ያንን ባከበሩ በደስታቸው ሳምንት በማግስት እንግዲህ ኪራ ዛሬ ተዘርሯል እና በጣም ነበር የሳኩት በኪራ ማለት ነው። እና ለምን እሱን እንደዛ አድርጎ በዛብህን ሲናገረው እሱም እንግዲህ ምንድን ያደረገው እንዳያችሁት በወገብ አዛራውን በዱላ ቆራርጦ አስቀምጦታል። እግሩም አይሰራም፣ ወገቡም እጁንም ሰባብሮታል። አሁን ደግሞ እንግዲህ በፊት ኪራ የጽናት አባት ነበር እንግዲህ ካሳ የከፈለው። አሁን ደግሞ እሱ ካሳ ይከፍላል ማለት ይቻላል። ለምን ግዴታ ነው። በክፍለ ሀገር ላይ አንድን ሰው ከደበደበ ወይ ይታሰራል ወይም ደግሞ በካሳ ያልፋል፣ ይታለፋል፣ ይታረቃሉ ማለት ነውና አሁን ላይ ኪራ ሽማግሌ ልኮ ጽናትን ሊያገባት ነው ብዬ በማስብ ሰዓት ላይ ከጽናት አባት ጋር ቁጭ ብለው እያወሩ ሽማግሌዎች ናቸው መጥተው የሚነግሩኝ እንጂ እንዴት አንተ ትነግረኛለህ ሲሉት ጓጉቼ ነው ምናምን ብሎ ነበር ኪራ ማለት ነው። ምንም ያህል ብትጓጓ ድብን ትላለህ እንጂ ልጅን አታገኛትም በነጻ ብለውታል ማለት ነው። እና ደግሞ ይሄ እንግዲህ ያው ኪራን ስለሚወዱት ነው እንደዚህ የሚሉት የጽናት አባት። እና ጽናትና ኪራ ሊጋቡ ነው ብዬ ወገቤና አስሬ ምናምን ሽር ጉድ ስልላችሁ ጭራሽ ኪራ ተደበደበ። አሁን እግሩ እስከሚራመድና እጁም የተደበደበው እስከሚሻለው ድረስ እንግዲህ ሰርጉ ሊዘገይ ነው ማለት ነው። ሽማግሌዎችም ሊዘገዩ ነው። ብቻ የጽናትና የኪራ ሊጋቡ ሲሉና ሽማግሌ ሊላክ ሲል ወይ የሆነ ነገር ሊደረግ ሲል የሆነ ነገር ይመጣልና ለምንድን ነው በቃ እንዴ ፍቅራቸው ምን ነው ይሄን ያህል ጦስ በዛበት? አሁን ሽማግሌ ይላካል ብዬ ስጠብቅ ሰርግ ስጠብቅ ጭራሽ ኪራ ተደበደበላችሁ። እንግዲህ አሁን ኪራ ገና በስንት መከራ ነው ታሽቶ የሚድ ነው ማለት ነው። እና ሰኒም አልወጣችም። በጣም ነገሮች ተደበላልቀዋል ማለት ነው። ሰኒ ብትወጣ በጣም አሪፍ ነበረ፣ ግን እንግዲህ እስካሁን ድረስ ለማምለጥ እየሞከረች ነው፣ አላመለጠችም። እንደውም ልጁ ሰኒ የምትኖረው ቤት ውስጥ ብቻዋን ነው ወይ ከማን ጋር የምትኖረው ምናምን እያለ በጣም ነገሮችን እያጣራ ነው። ለምንድን ነው እንደዚህ የሚያደርገው? እዛ ቤት ውስጥ ገብቶ ወርቅም ሆነ የሆነ ነገር ካብት ካለ ወይም ደግሞ ብር ካለ ለመስረቅ ነው ይሄን ነገር እያደረገ ያለው ማለት ነውና ይሄ ነገር ደግሞ ምን ያህል ለሱ ከባድ ነገር እንደሆነ አልተረዳም ብዬ ነው የማስበው። ጽዮንም እዛ ናሆማ ቤት ሆና ነገሮችን እያበላሸች ነው። ጭራሽ እንደውም እርጉዟ ተነስታ ምግብ ሰርታ እንድታበላት ነው የምትፈልገው። የምትገርም ልጅ ናት የእውነት።